እስኪ አስቡት፣ በበረዶ የተሸፈነ ተራራ ላይ ናችሁ እንበል። ከፍተኛ ብርድ በዚያ አለ። የሙቀት መጠኑ ከኔጌቲቭ 30 ዲግሪ ሴልሺየስ በታች ነው። በዛ ላይ ሰው የሚባል የሌለበት እያንዳንዱን የልብ ምት እስከ ማዳመጥ ድረስ ያለ ዝምታ፣ አይንን ጨፍነው ያለው ያህል ድቅድቅ ጨለማ፣ ማንም የለም። ከዚህ በፊት በማታውቁት ተራራ 9 ሆናችሁ ከጓደኞቻችሁ ጋር ለማደር ወሰናችሁ። ታዲያ በሌሊት መካከል ያልተጠበቀ እጅግ አስደንጋጭ የሆነ ነገር ይከሰታል። በዚህን ጊዜ ያላችሁ አማራጭ እዛው ድንኳን ውስጥ ሆኖ መሞት ወይም ደግሞ ድንገት ድንኳኑን ከውስጥ ቆርጦ እግር ባዶ ግማሽ ልብስ ብቻ ለብሶ ባሉበት ወደ ብርዱ መሮጥ። ለመሆኑ ያ የተፈጠረው አስደንጋጭ ነገር ምንድን ነው? በ1959 ዓመተ ምህረት 9 የተማሩ ተጓዦች ከሩሲያ ተራሮች አንዱ ወደ ሆነውና እጅግ ከፍተኛ አደጋ ወዳለበት ጉዞ ለማድረግ ወስነውም አልቀሩም። የሚያስፈልጋቸውን ሙሉ በማዘጋጀት ወደ ተራራው መጓዝ ጀመሩ። ከ9ኙ ተጓዦች መካከል መሪያቸው አስተዋይ፣ ተሞክሮ ያለው የሚባል ሰው ሲሆን ስሙም ኢጎር ዲያተሎቭ ይባላል። ሌሎች 8 ተጓዦችም ቢሆኑ አዲስ አይደሉም። ከዚህ ጉዞ በፊት እጅግ ከባድ የሚባሉ ጉዞዎችን ያደረጉ ናቸው። ስለዚህም ለነገሩ አዲስ አይሆኑም። በብርድ መኖር ያውቃሉ። መድረሻቸው ምን አይነት ነገሮችን ሊያጋፍጣቸው እንዳለ ያውቃሉ። የሚጓዙበት ተራራም ስሙ በአካባቢው ሰዎች የሞት ተራራ እየተባለ የሚጠራ ነው። የአካባቢው ሰው በቀላሉ ለመግባት አይደፍርም፣ ብዙ ሰዎች ገብተው መመለስ አልቻሉምና። በመጀመሪያ ሁሉም ነገር ጥሩ እየሄደላቸው ነበር። ሳቁ፣ ፎቶ አነሳሱ፣ ቀልዱ፣ ጩኸቱ፣ ሁሉም ነገር ጥሩ እየሄደላቸው ነበር። ሁሉም ተጓዦች ደስ ብሏቸው በመጓዝ ላይ ነበሩ። ነገር ግን ከፍታ እየጨመሩ በሄዱ ቁጥር የአየር ሁኔታው እየተቀየረ ሄደ። ነፋስ፣ ከባድ በረዶ፣ በጣም ብርድ እየሆነ ሄደ። ታዲያ በዚህን ጊዜ አንድ ውሳኔ መወሰን ነበረባቸው። ክፍት የሆነ ቦታ በመፈለግ ድንኳናቸውን ማቆም። ወደ ደን መውረድ ይችሉ ነበር። ነገር ግን እነሱ የወሰኑት እዛው ተራራ ላይ ድንኳን አቁመው መቆየት ነበር። ነገር ግን ይህ ውሳኔ በሕይወት ሳሉ የወሰኑት የመጨረሻ ውሳኔያቸው ሆነ። በዚያ ሌሊት አንድ ነገር ተከሰተ። አስፈሪ ድንገተኛ ነገር ሁሉም እንዲሮጡ አደረጋቸው። የሚያስደንቀው ነገር ደግሞ ድንኳኑ ከውስጥ ተቆርጧል። ማን እንዳደረገው፣ እንዴት እንደተቆረጠ ግልጽ የሆነ ነገር የለም። መረጃዎች እንደሚያመላክቱት እነሱን የማሰቢያ ጊዜ ሳይሰጣቸው ከውስጥ በፍጥነት እንዲወጡ ያደረጋቸው ነገር እንዳለ ነው። ቀናት አለፉ። ስለ እነዚህ 9 ተጓዦች ምንም ዜና የለም። ወደ ቤተሰቦቻቸውም የሚደውል ማንም የለም። በዚህን ጊዜም መንግስት ፍለጋ እንዲጀመር አዘዘ። ፍለጋው ተጠናክሮ ቀጠለ። ከረፍት አልባ ፍለጋ በኋላ የተወሰኑ ሰዎች ከዛፍ በታች ተገኙ። አንዳንዶቹ እርቃናቸውን ነበሩ። እሳት ለማንደድ እየሞከሩ እንደነበር፣ እዛው ተራራው ላይ በህይወት ለመቆየት እየታገሉ እንደነበረ ተደረሰ። አሁን የዚህን ታሪክ አስፈሪውን ነገር ልነግራችሁ ነው። ከዚያ ተራራ ከ9ኙ ሬሳ ሌላ ተጨማሪ ሬሳዎች ተገኙ። አንዳንዶቹ ከባድ ጉዳት ነበራቸው። አጥንታቸው የተሰበረ፣ ጭንቅላታቸው የተቀጠቀጠ፣ ነገር ግን ውጫዊ አካላቸው ምንም ጉዳት ያልደረሰባቸው ሰዎች ተገኙ። በዚህን ጊዜ ታዲያ መርማሪዎቹ እጅግ ግራ ተጋቡ። ውስጥ አካላቸውን እየጎዳ ውጭውን ምንም ጉዳት ሳያደርስ የሚተው አንድ ያልታወቀ ኃይል እንዳለ አመኑ። አንዲት ሴት ምላሷ ጠፍቶ ተገኘ። ሌሎቹ ደግሞ ራዲዬሽን ነበረባቸው። ይህ ከተለመደው የተለየና መደበኛ ያልሆነ ነገር ነው። ሁኔታው እጅግ ግራ አጋቢ በመሆኑ የተለያዩ መላምቶች ተቀመጡ። ከነዚህም ውስጥ የበረዶ መንሸራተት ነው የገደላቸው ያሉ አሉ። ነገር ግን ምልክት የለም። የፎሬንሲክ ምርመራ ተደርጎላቸውም ብርሃን ታይቶ ነበር የሚል ምክንያታዊነትም አለ። ሌላው ደግሞ ያልታወቀ ፍጥረት ያሉ አሉ። ነገር ግን ማንም አያውቅም። አሳማኝ ማስረጃ ማቅረብ አልተቻለም። የአእምሮ ፍርሃት ነው የገደላቸው ተብሎም ተጠርጥሯል። ነገር ግን አንዱም ሁሉንም አያብራራም። በጣም የሚያስፈራው የምናውቀው አይደለም፣ የማናውቀው ነው። 9 ተሞክሮ ያላቸው ሰዎችን በባዶ እግራቸው ወደ ሞት እንዲሮጡ ያደረገው ምንድነው? መንግስት እንዲህ አለ፣ ይህ ያልታወቀ ኃይል ነው። እስከዛሬም መልሶ አልተገኘም። 9 ሰዎች ህይወት ነበራቸው፣ ህልም ነበራቸው። አብረው ወደ ተራራ ወጡ። ነገር ግን አንድ ነገር ተከሰተ። ያም ከዚያ ተራራ አልመለሳቸውም። በዚህ ተራራ እውነቱ እስካሁን ተደብቆ አለ። እነዚህ 9 ሰዎችን ማን ገደላቸው? ምን ገደላቸው? እናንተ ምን ይመስላችኋል? ሐሳባችሁን ኮሜንት ላይ አሳውቁኝ። ይህን የመረጃ ጥቆማ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ቀጣይ በሌላ መረጃ እስከምንገናኝ ድረስ ቸርን ሰንብት።